ፈስሉን ለይነው አለዚ የልዘሙ ፊህ ንየቱ ንያ ማድረግ የሚወጅበት የሆነ ቦታ ንየቱል ኢማመቲ ማለት ነው። ኢማም መሆንን መነየት ግዴታ የሚሆንባቸው ቦታዎች አርባዑን አራት ናቸው። መእሙም ከሆነ ሰውየው መእሙምን የሚለውን ከጀማዓ ጋር ነው የምሰግደው የሚለውን መነየት አለበት። ነገር ግን ኢማም ከሆነ አሰጋጅ ከሆነ ኢማምን ባይልም የጀማዓው ፈዲላ የጀማዓው አጅር ይቀርበታል እንጂ ሶላቱም አይበላሽም ማለት ነው። ነገር ግን ኢማመን ሳይል ባሰገደ ጊዜ የሚበላሽበት ሶላቱ ኢቭን የሚበላሽበት አጋጣሚዎች አሉ። እነዛን ሊነግረን ነው የፈለገው ማለት ነው። የት ቦታ ላይ አሰጋጁ አሰጋጅ መሆኑን መነየት እንዳለበት ግዴታ የሚሆንበትን ቦታዎች ነው የሚነግረን ማለት ነው። አልጁምዓቱ የመጀመሪያው የጁምዓ ሶላት ነው። የጁምዓ ሶላት ላይ የሚያሰግደው ሰው ማለት አለበት ኢማምን እኔ መሪ ነኝ ወይም ደግሞ አሰጋጅ ነኝ የሚለውን ንያው ውስጥ አካቶ መነየት መቻል አለበት። ወልሙዓደቱ ሁለተኛው ደግሞ የምትደገም ሶላት ላይ የምትደገም ሶላት ብሎ ማለት ዙሁርን ይሰግዳል አይደል? ሁለተኛ ዙሁርን መስገድ ይቻላል ማለት ነው። ለምሳሌ የመጀመሪያውን ብቻውን ሰገደ፣ ሁለተኛ ላይ ጀማዓ ሶላት አገኘና ዙሁርን ሁለተኛ መስገድ ይችላል፣ ይፈቀዳል እንደዚህ ማድረግ ማለት ነው። እና እዛ ላይ እሱ ኢማም ከሆነ ማለት አለበት ኢማመን ብሎ መነየት አለበት። ወልመንዙረቱ የተነዘረው የሆነ ሶላትም እንደዚሁ ኢማምን ብሎ መነየት ግዴታ ይሆንበታል። ነዝር ብሎ ማለት በራሱ ላይ ግዴታ ያደረገው ሶላት ሆኖ ያንን ሶላት እሱ የሚያሰግድ ከሆነ ኢማምን ማለት ግዴታ ይሆናል ማለት ነው። ጀማዓተን ጀማዓ ከሆነ የሚሰግዱት ያ መንዙር የሆነው ይሄ በራሱ ላይ ግዴታ ያደረገው የሆነው ሶላት ጀማዓ ከሆነ የሚሰገደው እና እሱ አሰጋጅ ከሆነ ኢማምን ማለት ግዴታ ይሆንበታል። ወልሙተቀዲመቱ የሚያስቀድሟትም ወይም ከጊዜያቷ አስቀድሞ የምትሰገድ የሆነችም ሶላት ፊል መጦሪ በዝናብ ጊዜ እንግዲህ ወደፊት ስንቀራ ኢንሻአላህ ሰፋ እያለ ይመጣል። እዛ ላይ በደንብ የሚብራራ ይሆናል። ተቅዲምና ተአኺር የሚባል ነገር አለው። ሶላትን ማስቀደም ከጊዜያቱ እንደዚሁም ከሶላትን ከጊዜያቱ ማስአኸር የሚቻልባቸው የሆኑ ጉዳዮች አሉ። ለምሳሌ ሙሳፊር ሲሆን፣ መጦር ዝናብ ሲከሰት፣ ኃይለኛ ዝናብ ሲከሰት ይሄ ወደፊት የሚመጣ ነገር ነው። ለምሳሌ አሱርን ከማን ጋር መስገድ የሚቻልበት ሁኔታ አለ? ዙሁር ጋር፣ ኢሻን ከመግሪብ ጋር መስገድ የሚቻልበት ሁኔታ አለ ማለት ነው። ይሄ ተቅዲም ይባላል። ወደፊት ስንወስደው አሱርን ከዙሁር ጋር ነው አይደል የወሰድነው? ይሄ ተቅዲም ነው የሚባለው። ዙሁርን ወደ አሱር የምናመጣ ከሆነሳ ተአኺር ነው የሚባለው። በዝናብ ጊዜ የሚቻለው ምንድነው? ተቅዲም ማድረግ ነው፣ ማስቀደም ነው። ዙሁርን ወደ ይሄ አሱርን ወደ ዙሁር መውሰድ። እዛ ላይም በሚያሰግድ ሰዓት ኢማም ከሆነ ምን ይላል? ኢማምን ማለት ግዴታ ይሆንበታል። ፈስሉን ለይነው ሹሩጡል ቁድወቲ የመከተል ሸርጦቹ አሐደ ዐሸረ 11 ነገራቶች ናቸው። የመከተል ብሎ ማለት ኢማምና መእሙም ሆኖ ለመስገድ የሚያስፈልጉ መሟላት ያለባቸው ነገራቶች 11 ነገራቶች አሉ። አላ የዕለመ የመጀመሪያው ላያውቅ ነው። ቡጥላነ ሶላቲ ኢማሚሂ የሚያሰግደው የሆነውን ሰውዬ ሶላት መበላሸቱን ቀድሞ ላያውቅ ነው። ቢሐደቲን ውዱኡ በመፍታት ወይም ትጥበት የሚያስወጅብን ነገር በመገኘቱም ቢሆን አው ገይሪሂ ወይም በሌላም ምክንያት ቢሆን የኢማሙ ሶላት ብልሹ መሆኑን አለማወቅ ነው። ወአላ ያዕተቂደ ላያስብ ነው። ውጁበ ቀዷኢሃ ዐለይሂ በሱ ላይ ቀዷ የወጀበበት መሆኑን እንደዚሁ ላያስብ ነው። ወአላ የኩነ መእሙመን የሚከተለው ሰው ደግሞ መእሙም ላይሆን ነው፣ ተከታይ ላይሆን ነው። ምክንያቱም አንድ ኢማም አለ፣ እሱን የተከተለ ሰው አለ። እንደገና እኔ ደግሞ ሁለተኛ የተከተለውን ሰው ኢማም አድርጌ ልሰግድ ነው። እንደዚህ አይቻልም ማለት ነው። ኢማሙ አንድ ብቻ ነው የሚሆነው ሶላት ላይ ማለት ነው። ከጨረሱ በኋላ ምናልባት ሶላት ያለፈው ሰው ጋር ተከትዬ ቢሰግድ ችግር የለውም። ወላ ኡሚየን የማያውቅ ደግሞ ላይሆን ነው፣ ጃሂል ላይሆን ነው። ምን እንደሚያበላሽ ምን እንደማያበላሽ፣ ፋቲሓ እንዴት መቅራት እንደሚችል፣ ተሸሁድ እንዴት መቅራት እንደሚችል በትክክል ሐርፉን ጠብቆ ከኋላ ባሳለፍነው ሸዳውን ሸድዶ የማይሸድደውን ትቶ ቃላቶችን ሳይቀያይር በትክክል የሚያሰግድ ሰው መሆን አለበት። እኔ ከሱ የተሻለ ዒልም ካለኝ እንደዚህ አይነቶችን ሚስቴኮች እየፈጠረ በሚያሰግድ ሰው መከተል አልችልም ማለት ነው። ወአላ የተቀደመ ላይቀደም ነው። ዐለይሂ በዛ በኢማሙም ላይ ፊል መውቂፊ በሚቆምበት ቦታ ላይ እኔ ከተረከዙ በኋላ ነው መሆን ያለብኝ ማለት ነው። መሆን አለበት እሱ ኢማሙ ትንሽ ቀደም ማለት መቻል አለበት። ወአን የዕለመ ኢንቲቃላቲ ኢማሚሂ የሚያሰግደውን ሰው ሶላት ደግሞ የመረማመዱን ወይም ደግሞ ቦታ መቀያየሩን ማለት አሁን ሩኩዕ ላይ ነው፣ አሁን ሱጁድ ላይ ነው፣
አሁን ቆሟል የሚለውን ነገር ማወቅ አለብን። ለምሳሌ ስፒከር ተጠቅመን ሊሆን ይችላል ወይም የሚሰማ ሊሆን ይችላል። ያለበትን ሁኔታ ማወቅ መቻል አለብኝ። እሱ ሱጁድ ሲያደርግ እኔም ማላቅ ከሆነ ለመከታተል ስለማይመች ማለት ነው። ወአን የጅተሚዓ ሊሰባሰቡ ነው ፊ መስጂድን በአንድ መስጂድ ውስጥ ሊሰባሰቡ ነው። አው ፊ ሰላቲ ሚአቲ ዚራዒን ወይ 300 ክንድ በሆነ አካባቢ ኤሪያ ውስጥ ሁለቱም ሊሆኑ ነው። ተቅሪበን ማለት ቀረብ አድርገን ከ300 ክንድ በላይ ትንሽ ቢጨምር ችግር የለውም አይጎዳም ማለት ነው። ለምሳሌ 3 ክንድ ያክል ቢጨምር ሶላቱ አይበላሽም። ወአየኑ የልቁድወተ መከተል ደግሞ መነየት አለበት። አዊል ጀማዓተ ወይም ጀማዓ ብሎ መነየት አለበት። ኡሶሊ ፈርዶ ዙህሪ 40 ረክዓትን መእሙመን ወይም ደግሞ ጀማዓተን የሚለውን ነገር መነየት መቻል አለበት። ወአን የተዋፈቀ ሊገጣጠም ነው። ነዝሙ ሶላቲሂማ የሁለቱም የሶላታቸው እንትን አይነቱ ሊገጣጠም ነው። ዋጅብ ሶላትን የሚሰግድ ሰው አለ። አሱርን ሊሆን ይችላል። ለምሳሌ ኩሱፍ ወይም ደግሞ ፀሐይ ተቀይሮ በሚሰገደው ሶላት ቢከተል አይሆንም። ምክንያቱም ያ የራሱ የሆነ ያሰጋገድ የተለየ ባህሪ ስላለው። ይህም ደግሞ የመክቱባው ደግሞ እንደሚታወቀው ይሄ ዋጅብ የሆነው ሶላት የራሱ ያሰጋገድ ባህሪ ስላለው እኩል መሄድ አይችልም። እና እንደዚህ እንደ አይነት ነገር እንዳይፈጠር እንትናቸው ፍሰታቸው ተመሳሳይ በሆነ ሶላት ላይ መሆን አለበት የሚከታተሉት። ወአላ ዩኻሊፈሁ ላይናጋው ነው ይላሉ። ወይም ደግሞ ከሱ ላይኸልፈው ነው። ፊ ሱነቲን በሱና ላይለያየው ነው። ከኢማሙ ላይነጠል ነው ማለት ነው። መእሙም ሱና ነገር በመስራት ፋሒሸቲል ሙኻለፈቲ መለያየቱ የሚያስጠላ የሆነ በጣም በመካከላቸው ከፍተኛ የሆነ ጋፕ በሚፈጥር የሆነ የሱና ስራ ወይም ደግሞ ሱና በሚተገበርበት ሰዓት እንደዚህ አይነት ሙኻለፋ እንዳይገኝ። ምሳሌ አሁን ተሸሁደል አወል ሱና ነው ብለናል። ደግሞ ያን ነገር አስገኛለሁኝ ወይም ደግሞ እቀራለሁኝ ብሎ ቁጭ ብሎ ረጅም ጊዜ ሊወስድ ነው ማለት ነው። አያችሁ ልዩነቱ በመካከል ከፍተኛ የሆነ ጋፕ ሊፈጠር ነው። እንደዚህ አይነት ነገር የለም። ከተወ ሱና ሶላት ሱና ነገር ከሆነ ኢማሙን ተከትሎ ነው ዝም ብሎ መሄድ አለበት። ወአን ዩታቢዐሁ መእሙሙ ኢማሙን ደግሞ ሊከታተለው ነው። ኢማሙ ከሰራ በኋላ መእሙሙ እየሰራ መሄድ አለበት። ከኢሕራም ጀምሮ ኢሕራሙን እንዳተባባልነው ከኋላም ኢማሙ ከጨረሰ በኋላ መሆን አለበት። እሱ ጋር በሆነ ነገር እኩል ከሆነ ወይም ከቀደመው ሶላቱ አይቻልም ማለት ነው። ቅድም እንዳወራነው ሱጁድ ሲያደርግ ሩኩዕ ሲያደርግ ኢማሙ ይጨርሳል፣ መእሙሙ እየተከተለ ይሄዳል።